የምናልፍባቸው መንገዶች ያበስሉናል እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል የምናልፍባቸው መከራዎች ያበስሉናል ዩኒቨርሲቲ ትምህርት አያበስልሽ አያበስልም የኮሌጅ ትምህርት አያበስልም ብዙ ስራ መስራትና ሀብት ማካበትም አያበስልሽ ኢቭን መጽሐፍቶች በጣም ይረዱሻል የተወሰነ ኮንትሪቢዩሽን አላቸው ግን አያበስሉሽም ላይፍ ነው የሚያበስለው ምታልፊባት መንገድ ነች የምታበስለው ወደ ማቹሪቲ የምታመጣሽ እና ይሄ የልጅነት ባህሪያችንን መሻር ኢማቹር የሆኑ አክሽኖችን መተው ማክረፍ ዝም ብሎ መነጫነጭ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋል ሁለተኛው ሊበርቲ ነው ሊበርቲ ነፃነት ነው እኔ በህይወቴ በጣም ከመወዳቸው ነገሮች አንዱ ነፃነት ነው ነፃነቴን በጣም ወደዋለሁ የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁም የሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ ከሱ ውጪ ግን ለማንም ለግለሰቦች መታሰር አልፈልግም ባሪያ መሆን አልፈልግም አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው ግን መንግስትን በጣም አልቀርብም አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ ሙስና ሲሆን ስለ ሙስና እንቢ ማለት አትችይም ምንም ማድረግ አትችይም በቃ ዝም ብለሽ የተባልሽውን ነው ማድረግ ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም ጥያቄው ሲመጣ አስብበታለሁ ምችል ከሆነ እችላለሁ ካሳመነኝ ካላሳመነኝ አልችልም እላለሁ ግዴታ የለብኝ ለምን የሆነች ነገር እኔም ባሪያ አላደረገችኝ አልፈቅደ ሸሻታለሁ እሷ እና ነፃነት በጣም ነው የምወደው ከግለሰቦችም ጋር እጠነቀቃለሁ ከሰዎች ጋር ህብረት አደርጋለሁ ምናምን ግን አንዳንዴ የሚያስገርም ነገር ይገጥመኛል አንዴ የገጠመኝን ልንገርሽ ቆይቷል ደብረ ዘይት ለሆነ ፕሮግራም ሄደናል ከኔ ጋር ሌሎች 2 ሰዎች አሉ አንድ ደግሞ ሰው አለ ባለ ሀብት ነው እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም ከዛ እንግባና ራት እንብላ አለ እሺ አልኩኝ ሁላችንም እሺ አልን ገባን ታዘዘ ምግቡ መጣና እኔ እርቦኛል ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ ሊትራሊ እምቢ አለኝ ውስጤ በፍጹም እምቢ አለኝ እርቦኛል እኮ ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩኝ ምን ነው አሉኝ አይ አልበላም አልኩኝ እንዴ ምን ሆነሃል አይ አልበላም በጣም ይቅርታ በቃ ድንገት መብላት እንትናል አቃተኝ አልኳቸው ከዛ ሁሉም ግራ ተጋቡ ሰውየውም ያየኛል ሁለቱም በቃ ብሉ እናንተ ነው አልበላም አልኩኝ ከዛ ተውኩት በኋላ በማግስቱ ይሄ የጋበዘንን ሰው የሀብታሙን ሰው የሚያውቅ ሰው አገኘው እና ያወራልኛል ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዙ እንደ ጥሬ ስጋው ጥብሱ ምናምን ጋብዟቸዋል ከዛ እነሱ ከወጣ በኋላ ግን ሚስ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ በማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ ይሄንን የማታውን የኔን ኢንሲደንት አያውቅም ከምን እንደጠበቀኝ ታውቂያለሽ በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው ጋብዞ ይሰድብሻል ማለት ነው ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም ተውኩት ስለዚህ ባሪያ አሁን ይጋብዙናል ሰዎች እኔና አንቺን ጋብዘውና ያውቁ መልካም ሰዎች እኔም እጋበዛለሁ እና ጋባዦችን እናበረታታለን ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ
እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ኖልሽ ይችላል። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታም ተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረኩም። ስለዚህ ነፃነት። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ this is me፣ ይሄ ነኝ። በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኝ። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ? እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ? ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍኮርስ ይኸው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩኝ ትያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሃል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ ድካም አልነበረበትም ብዬ አልኩኝ። እኔ አሁን እዛ ጋር ያልኩት ምንድነው፣ እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበረ እና ያው ምንድነው ሐሳቡ፣ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው። እና እውነት ነው። እኔ ሲሄድ ኦልሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የሷ ሌክሰስ ነው። ሌተስቱ ሌክሰስ ነበራት። ለኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ፣ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለኝ መሰለሽ፣ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣትህ አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስቴ ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ ኦተንቲሲቲ እኔ አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኛል። ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪተንድ አድርጌ በቃ ምንም ጥፋት አጥፍቶ ያው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው፣ አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው። አራተኛው ፖዚቲቪቲ ነው። ፖዚቲቪቲ እናነት፣ ነገሮችን አቃንቶ ማየት። አስቸጋሪ ዓለም ውስጥ ነው የምንኖረው፣ ግን ለውጠሽ ቀይረሽ አቃንተሽ ማየት ነው። ደክሞት ይሆናል፣ ተበሳይቶ ይሆናል ብሎ ማለት። አንድ በጣም ልቤን የነካው ታሪክ ልንገርሽ። አንድ ሰውዬ 3 ልጆቹን ይዞ ባቡር ውስጥ አለ እና ባቡር ውስጥ ሆኖ ቁጭ ብሏል። እሱ ተክዞ ቁጭ ብሏል
ከዛ ልጆቹ ይጫወታሉ፣ በጣም ይጮሃሉ። መኪና እንትን ውስጥ ባቡር ውስጥ በጣም ይጮሃሉ። ሌላ ሰው መጽሐፍ እያነበበ ተቀምጧል እና በጣም ረብሸውታል። ልጆቹ ረብሸውት እየተበሳጨ መጥቶ መጨረሻ ላይ ብድግ አለና ልጆችን አትቆጣም እንዴ አሉ። ልጆችን እንደዚህ ሲረብሹ አትቆጣቸውም እንዴ አሉ። አባትየው ምን አለ መሰለሽ፣ ይኸውልህ አሉ፣ አሁን እኛ እየመጣን ያለ ነው ከሆስፒታል ነው አሉ እና የእነዚህ ልጆች እናታቸው ባለቤቴ ሞታለች አሉ። ዛሬ ነው የሞተችው። እነሱ ልጆቹ አሁን የገጠማቸውን ነገር እንዴት መግለጽ እንዳለባቸው ስለማያውቁ፣ ምን መሆን እንዳለባቸው ስለማያውቁ ነርቨስ ሆነው እንደዚህ የሚሆኑት። እኔ ደግሞ በሐዘን ተጎድቼ ነው ማረገውን አላውቅም አለ። አሁን ያ መጽሐፍ አንባቢ አስቢው እንዴት እንደሚያዝን እንዴት እንደሚሰበር። ስለዚህ ግን ምን ሆነው ነው? ምን ተፈጥሮ ነው? እንዲህ ሊሆን እኮ ይችላል ብለሽ ማሰብ፣ አቃንተሽ ማሰብ፣ እንዲህ አይነት ነገር ገጥሟት ሊሆን ይችላል ብሎ ማሰብ። እኔ አንድ የገጠመኝ ልንገርሽና አንዲት ሴት አግኝቻት በጣም ትነጫነጫለች። ማለት አውቃታለሁ፣ ግን ከመጠን በላይ በፊት ከማውቃት ብላ ትነጫነጫለች። እድሜዋ ወደ 45 አካባቢ ነውና ቆጣ ንዴት ይላታል። አሁን እንደ ቅድሙ እንዲህ እኔ መቆጣታችን ማለት እችላለሁ፣ ግን የእሷ ግን ተለየ። ከዛ ዝም ብዬ ያሳለፍኳትና በሌላ ቀን ሳገኛት ሜኖፖዝ መጥቷል አልኳት። የወር አበባ እየቀረ ነው አልኳት። አዎ አለች። እና አሁን ይሄ ፍላሽንግ ምናምን አለሽ፣ ያልብሻል፣ ፊት መወበቅ፣ ፊት ማላብ ምናምን። አዎ። እና ያነጫንጭሻል፣ ትቆጫለሽ እንደዚህ። አዎ። ስለዚህ እቺ ሴት የተቆጣችኝ ለምንድን ነው? ሜኖፖዝ ስለመጣ ነው። ስለዚህ ትረጃታለሽ ማለት ነው። በእድሜዋን ታውቂያለሽ፣ በፊት ጸባዩን ታውቂያለሽ። አሁን ቆጣ ንዴት ሲላት ታውቂያለሽ። ስለዚህ ምን እንደሆነ ታውቂያለሽ። የወር አበባ ሊቀር ሲል ለተመልካች ግልጽ እንዲሆን መጀመሪያ ኢሬጉላር ይሆናል። በትክክል በየወሩ የሚመጣው ይቀርና በ2 ወር ይመጣል፣ አንዳንዴ በ15 ቀን ይመጣል። እየቆየ መምጣት ይጀምራል። ሆርሞናል ለውጦች ስላሉ። ከዛ በጣም ድንገት ይሄ ሃት ፍላሽስ የሚባላል ድንገት ይወብቃቸውና ፊታቸውን ያልባቸዋል፣ ይሞቃቸዋል። ጸባያቸው ላይ ለውጥ ይመጣል። ይናደዳሉ፣ ይቆጣሉ፣ ይነጫነጫሉ። አሁን ይህን አንደርስታንድ ማድረግ ያስፈልጋል። እሱ ብቻ አይደለም። ቤት ውስጥ በትዳር ሲኖሩ ወይም በስራ ቦታ ፒኤምኤስ አለ አይደለም፣ ፕሪሜንስትራል ሲንድሮም፣ የወር አበባ ሊመጣ 1 ቀን 2 ቀን ሲቀረው ጸባዩ ይቀየራል። ብዙ ሴቶች ላይ አለ። ይናደጣሉ፣ ይቆጣሉ፣ ያለቅሳሉ ምናምን። አሁን አንዳንድ ቤት ውስጥ ምንድነው የሆነችው ነው የሚለው ባል። ምንድነው የተፈጠረው? እንዴ ትናንትና ሰላም አልነበርሽም? እንዲያ ግን እሱ አሁን ፒኤምኤስ ነው። ፖዚቲቭ ስትሆኝ እንዲህ እውቀቱም ያስፈልጋል። ነገሮችን ለውጠሽ እንዲህ ስለሆነ ይሆናል እኮ ደክሞት ይሆናል። የቅድሞቹ አይነት አሮጋንስ ሲሆን ታውቂዋለሽ። እኔ አሮጋንስና ሚስ አንደርስታንዲንግን እለያለሁ። ይሄ ትቢት ራሴ ትልቅ ነኝ ብሎ የሚያደርገውና እንዲህ አይነት ደግሞ ምትረጃቸዋለሁ። ስለዚህ ፖዚቲቭ ስትሆኝ ስትለውጭው፣ ከዛ አንድ ነገር ሲደርስብሽ ለበጎ ነው። ከሌላ ነገር እግዚአብሔር እየጠበቀኝ ይሆናል ብለሽ ስታልፊው ፖዚቲቪቲ በጣም ይረዳል። ይሄ ቀናነት ነው። የመጨረሻው ጀነሮሲቲ ነው። ጀነሮሲቲ ደግሞ ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነ ስነግራት ልግስና ነው። ጎበዝ አርቲስትን አንተ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን፣ ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው።